ንስሐ መግባት ማለት ኃጢአትን አሁን ንስሐ መግባት ብዙ ሰው ይፈልጋል፣ ግን በጣም መሰረታዊ ችግሩ ኃጢአት ማነው? ንስሐ ከየት እንደሚጀመር ግራ ይገባል ለብዙ ሰው። ምንድነው የማደርገው ንስሐ ለመግባት የሚል ብዙዎቻችን ግራ እንጋባለን። ያንን ለማጣት ነው። ስለዚህ ንስሐ ስንገባ የምንጀምረው ንስሐ ኃጢአትን መጥቶ ለቄስ ሪፖርት ማድረግ አይደለም። ንስሐ ኃጢአትን መጥላት ነው እንጂ መጥቶ ለቄስ መናገሩ ላይ አይደለም የሚያተኩረው። የማንመለስበት ምክንያት ንስሐን መንግስተ ሰማያት ለመግባት አንዱ መስፈርት ወይም ለመቁረብ አንዱ መስፈርት ህግ አድርገን ስለምንይዘው ኃጢአቱን እንናገረዋለን እንጂ መልሰን እንሰራዋለን አንወጣም። ለምን? ኃጢአቱን ጠልተነው አልመጣንም። ኃጢአቱን ጠልተነው ጉዳቱን ተረድተን ሳይሆን የመጣ ነው። ንስሐ መግባት አለብኝ ብለን ነው የመጣ ነው። ንስሐ ካልገባው እግዚአብሔር ጋር አልታረቅም ሲኦል እገባለሁ ብለን ነው እንጂ የምንመጣው ኃጢአት አስጠልቶን አይደለም። እና ንስሐ ኃጢአትን መጥላት። ኃጢአት እንደምታውቁት በእግዚአብሔር እቅፍ ይኖር የነበረ ሰው ወጥቶ በዲያብሎስ እቅፍ መኖር ነው። ኃጢአት የዲያብሎስ ማህበርተኝነት ነው። ምዕራፍ 12 ቁጥር 1 ላይ አመፃ ወጻት እመዛግብቲሃ፣ በደል ከመዝገቧ ወጣች ይላል። የኃጢአት አስገኛዋ ዲያብሎስ ነው። የኃጢአት መዝገብ ነው እሱ። እህል ከጎተራው እንደሚገኘው ሁሉ ኃጢአት የተገኘ ከዲያብሎስ ነው። ኃጢአት የባህሪያችን አይደለም። ኃጢአት ህልውና የለውም። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ታውቃላችሁ አይደል? እግዚአብሔር ኃጢአት ጨምሮ አልፈጠረንም። ሰው ኃጢአት የሌለበት ፍጡር ነው። ሲጀመር ኃጢአት የሚጨመርና የሚቀንስ ነገር አይደለም። ኃጢአት ማንነት የለውም። ኃጢአት የሰዎች መጎስቆል መውረድ ነው እንጂ ኃጢአት የሚባል አካል ያለው ባለቤት ያለው የሚጠራ ነገር አይደለም። አካልም የለውም፣ ባለቤትም አይደለም፣ ውክልናም የለውም። ኃጢአት የሚባል የሆነ የሚታወቅ ነገር የለም። በቃ ኃጢአት በጎ ነገርን ማጣትና መንገድ መሳት፣ መውደቅ፣ መሞት ናቸው ብለናል ትናንት። በጣም በዚህ ዓለም ላይ አከራካሪው ነገር ኃጢአት የባህሪ ነው አይደለም ነው። እግዚአብሔር ለምን ኃጢአትን ጨምሮ ፈጠረን? የብዙ ሰው ጥያቄ ነው። አሁን በተለይ